ጤና ይስጥልኝ ክቡራን አድማጮች፣ የሰዓቱን መረጃዎች ወደ እናንተ አድርሳለሁ። የግብፅ የውጭ ጉዳይ ሚኒስትር ባዳር አብደላቲ በተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ የሚሊዮኖችን ህይወት አደጋ ላይ ጥላለች ብለው በመክሰሳቸው ሀገራቸው ጉዳዩን ወደ ዓለም አቀፍ የፍትህ ፍርድ ቤት እንደምትወስደው ተናግረዋል። በተመድ የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳይ ለግብፅ የውጭ ጉዳይ ሚኒስትር በሰጡት ምላሽ ግብፅ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳች ነው ብለዋል። ግብፅ ስለ ታላቁ ህዳሴ ግድብ ታማኒ ያልሆኑ ክሶችን በተደጋጋሚ ወደ ተባበሩት መንግስታት የጸጥታው ምክር ቤት አቅርባለች ሲሉም አክለዋል። የግብፅ የውጭ ጉዳይ ሚኒስትር ኢትዮጵያ በአባይ ላይ የተናጠል እርምጃ ወስዳ ግድብ በመገንባት በሚሊዮኖች የሚቆጠሩ የግብፅና የሱዳን ህዝቦችን ህይወት አደጋ ላይ ጥላለች ሲል በተደጋጋሚ ይከሳል። የተባበሩት መንግስታት 80ኛ ጠቅላላ ጉባኤ በተካሄደበት ወቅት የሁለቱ ሀገራት ተወካዮች ጠንካራ ቃላትን ተለዋውጠዋል። ግብፅ ኢትዮጵያ በአፍሪካ ቀንድና በምስራቅ ናይል ተፋሰስ አፍራሽ የተናጠል ፖሊሲ እየተከተለች ስትል ትከሳለች። የህዳሴ ግድቡ ግንባታ መጠናቀቅ ለታችኛው ተፋሰስ ሀገራት አደጋ የደቀነ ነው ሲሉ የውጭ ጉዳይ ሚኒስትሩም ተናግረዋል። በተመድ የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሴ በበኩላቸው ኢትዮጵያ ግድቡን በተመለከተ በተደጋጋሚ ዓለም አቀፍ ህግና መርህን መሰረት በማድረግ ምላሽ መስጠቷን አንስተዋል። አምባሳደር ዮሴፍ የኢትዮጵያ ዘላቂ የትብብር ፖሊሲና የግብፅ አዋኪነት ያላቸው ልዩነት ግልጽ ነው ሲሉም ተናግረዋል። ኢትዮጵያ በአባይ ወንዝ ላይ ያላት በአቋም ዓለም አቀፍ ህግጋትና በኩል ተጠቃሚነት ላይ የተመሰረተ እንደሆነም ገልጸዋል። የግብፅ የውጭ ጉዳይ ሚኒስትር በበኩላቸው ኢትዮጵያ የዓለም አቀፍ ህግን መጣስ መርጣለች፣ በተናጠል ፖሊሲዋም የአፍሪካ ቀንድናም የምስራቅ ናይል ተፋሰስንም እየበጠበጠች ነው ብለዋል። ግብፅ ግድቡ በተመረቀበት ዕለት ግብፅ ለተባበሩት መንግስታት የጸጥታው ምክር ቤት ባስገባችው ይፋዊ ደብዳቤ ላይ ግድቡን ህገወጥ የተናጠል እርምጃ የተወሰደበት በማለትም ከሳለች። በደብዳቤው ላይ ግብፅ ለዓመታት ጉዳዩን እንደ ተመድ ባሉ ዓለም አቀፍ ተቋማት አማካኝነት ለመያዝ መሞከሯንም ጠቅሰዋል። ግብፅ ለዓመታት ትዕግስት ያሳየችው ደካማ ስለሆነች ሳይሆን በአባይ ተፋሰስ ሀገራት መካከል በሚኖር ትብብር ስለምታመን ነው በሚል በደብዳቤው ላይ አስቀምጠው ነበር። አምባሳደር ዮሴፍ ለግብፁ የውጭ ጉዳይ ሚኒስትር በሰጡት ምላሽ ግብፅ ከቀኝ ግዛት ስምምነት የተወረሰ ታሪካዊ መብት አለኝ በሚል የተፋሰሱን ሀገራት አግልላለች ብለዋል። ኢትዮጵያም የአባይን ወንዝ ለኃይል አቅርቦት፣ ለምግብ ደህንነትና ለንጹህ የመጠጥ ውሃ ተደራሽነት እንደምትጠቀም ጠቅሰው ግብፅ ግን ይህን መብት ለመንፈግና በአባይ ላይ በብቸኝነት ተጠቃሚ ለመሆን ትሻለች በማለት ከሰዋል። ኢትዮጵያም የግድቡን ግንባታ በተመለከተ ከግብፅ ጋር ምክንያታዊ ስምምነት ላይ ለመድረስ በተደጋጋሚ ንግግር ማድረጓን አምባሳደሩ ጠቅሰዋል። አያይዘውም ግብፅ ለቀጠናው ሀገራት ሰላምና ትብብር ዋጋ እንደማትሰጥ እንዲሁም በአጎራባች ሀገራት መካከል አለመረጋጋት እንዲፈጠር የጦር መሳሪያ በማቅረብ ፖለቲካዊ ጣልቃ ገብነትን እንደምታራምድ ነው የከሰሱት። ታላቁ ህዳሴ ግድብ ጉዳይ ዓለም አቀፋዊ ለማድረግ እየሞከረች እንደሆነች የተናገሩት አምባሳደር ዮሴፍ ግብፅ የተመድን መድረክ ለጠባብ የፖለቲካ ግብ አውለዋለች ነው ያሉት። ግብፅ በኃይል ከተሞላ አካሄድ ይልቅ ገንቢ በሆነ አካሄድ ላይ እንድታተኩርም አሳስቧል። አምባሳደሩ የግብፅ የውጭ ጉዳይ ሚኒስትር በበኩላቸው ሀገራቸው በዓለም አቀፍ ህግ መሰረት ለግድቡ እልባት ለመስጠት ዝግጁ ብትሆንም ኢትዮጵያ ለመተባበር ፈቃደኛ አይደለችም ነው ያሉት። በዓለም አቀፍ ህግ ለመዳኘት ዝግጁ ከሆኑ እኛም ጉዳዩን በህግ ለመያዝ ሙሉ በሙሉ ዝግጁ ነን። እውነታው ግን ኢትዮጵያ እንዲህ ያለ ፍላጎት የላትም ነው ያሉት አብደላቲ። በተመድ ስምምነትና በዓለም አቀፍ ህግጋት መሰረት ግብፅ ከአባዩ ወንዝ ጋር በተያያዘ ደህንነቷን የማስጠበቅ መብት እንዳላት ተናግረዋል። ኢትዮጵያ በማዘናጋት የሚሊዮኖችን ህይወት አደጋ ላይ ጥላለች፣ መብታችን ሲጣስ ዝም አንልም ብለዋል። ሱዳን በ2021 ግብፅ በተመድ የጸጥታው ምክር ቤት በከፈተችው አቤቱታ ላይ የተቀላቀለች ሲሆን በ2025 ደግሞ ሱዳን በተናጠል ጉዳዩን ወደ ምክር ቤት ወስዷለች። ከዚህ ቀደም በፈረንጆቹ 2020 ግብፅ የታላቁ ህዳሴ ግድብን ጉዳይ ወደ ተባበሩት መንግስታት የጸጥታው ምክር ቤት መውሰዷም የሚዘነጋ አይደለም። ሌላው መረጃ የአሜሪካው ፕሬዚዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አዲስ የጋዛ የሰላም እቅድን በተመለከተ ስምምነት ላይ መድረሳቸውን አስታውቀዋል። የሁለቱ መሪዎች እቅድ ወታደራዊ ኦፕሬሽኖችን በአፋጣኝ እንዲቆሙ እንዲሁም ሐማስ በ72 ሰዓታት ውስጥ 20 እስራኤላውያንን ታጋቾችና የሞቱ ታጋቾችን አስክሬን እንዲያስረክብ ምክረ ሀሳብ አቅርበዋል። በምላሹ በመቶዎች የሚቆጠሩ የታገቱ የጋዛ ነዋሪዎች የሚለቀቁ ይሆናል። መሪዎቹ በዋይት ሀውስ ውይይት ካደረጉ በኋላ በሰጡት መግለጫ ትራምፕ ለሰላም ታሪካዊ ቀን ሲሉ እቅዱን አሞካሽተውታል ነው የተባለው። ሐማስ በሰላም እቅዱ ላይ የማይስማማ ከሆነ ኔታንያሁ የጀመሩትን ሐማስን የማጥፋት ዘመቻ አሜሪካ እንደምትደግፍ አክለዋል። ክቡራትና ክቡራን ሰዓቱ የነበረኝ አጭር መረጃ ይሄን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ እንደዚህ አይነት አጫጭር መረጃዎችን ታገኛላችሁ። ሰላም።